የኢትዮጵያ የስፓይስስ ወይም ደግሞ የቅመማ ቅመሞች ኤክስፖርት ለመጀመር እያሰባችሁ ከሆነ ትክክለኛ አቅጣጫ ላይ ናቸው። የኢትዮጵያ ቅመሞች በዓለም አቀፍ ገበያ ላይ በጣም ተፈላጊ ናቸው። ስትሮንግ ፕራይስ ፐር ኪሎግራም አላቸው። ሞስት ኢምፖርታንትሊ ደግሞ በትንሽ ካፒታል ሊጀመሩ ይችላሉ። ነገር ግን አብዛኛው ጀማሪ ኤክስፖርተር የሚያጋጥመው አንድ ችግር አለ። ይኸውም ሁሉም አዲስ ላኪ ምርቱን ያውቃል፣ ነገር ግን በትክክል የሚከፍል እውነተኛ ገዢ እንዴት እንደሚገኝ ያውቅ። ዛሬ ምን እንደሚሰራ ምን እንደማይሰራና ጀማሪዎች እንደ ዱባይና አውሮፓ ባሉ ገበያዎች ውስጥ ከገዢዎች ወይም ባየርስ ጋር እንዴት እንደሚገናኙ እንዲሁም የስፓይስ ወደ ውጭ መላኪያ ንድፍ አሳያቸዋለሁ። ለጀማሪ ኤክስፖርተሮች ከቡና ይልቅ ስፓይስ ወይም ቅመማ ቅመሞች ለምን ይመረጣሉ? እውነቱን እንነጋገር ከተባለ አሁን ባለው የኢትዮጵያ ተጨባጭ ሁኔታ ቡና ወደ ውጭ መላክ በጣም በከፍተኛ ደረጃ ቁጥጥር የሚደረግበት ዘርፍ ነው። ተወዳዳሪ መሆን ይኖርባቸዋል፣ እንዲሁም በጣም ከፍተኛ ካፒታል ይፈልጋል። ቅመማ ቅመምና ጥራጥሬዎች ላይ ግን የተለየ ሁኔታ አለ። በተለይ ደግሞ ለጀማሪ ዝንጅብል፣ ተርመሪክ፣ ጥቁር አዝሙድ፣ ሰሊጥ እና ሌሎችም የበለጠ ተግባራዊ ስታርቲንግ ፖይንት የሚሆኑት ለዚህ ነው። የመጀመሪያው ሎ ቮሊዩም ትሪ ነው። በትንሽ ቮሊዩም ልትጀምሩ ትችላላቸው። አንድ ሙሉ 20 ፊት ወይ ደግሞ 40 ፊት ኮንቴነር መጫን አይጠበቅባችሁ አንድ አዲስ ማርኬት ቴስት ለማድረግ። ብዙ ባየርስ ትናንሽ የሙከራ ጭነቶችን ስለሚቀበሉ በትንሽ ቮሊዩም እንድትጀምሩ ያስችላቸዋል። ሁለተኛው ፍሌክሲብል ሶርሲንግ ነው። ከተለያየ ሶርስ ማግኘት ትችላላቸው እቃችሁን ከፋርመርስ፣ ኮኦፕሬቲቭስ ወይም ደግሞ በኢሲኤክስ ወይም በኢትዮጵያን ኮሞዲቲ ኤክስቼንጅ በኩል ምርቶችን ልታገኙ ትችላላችሁ። ሌላዋ ደግሞ ኒች ዲማንድ ነው። የኢትዮጵያን ዝንጅብል ወይም ጅንጀር ብንመለከት ስትሮንግ አሮማ ወይም መዓዛ አለው። ተርመሪክ ወይ ደግሞ እርድ ደግሞ ብንመለከት ሃይ ከርክሚን ኮንተንት አለው። ይህ ደግሞ ዝቅተኛ ዋጋ ያላቸውን ፕሮዳክት ብቻ ሳይሆን ልዩ ጥራት ያላቸውን ምርቶችን ኮንሲደር የሚያደርጉ ተደጋጋሚ ገዢዎችን እንድናገኝ ያስችለናል። እነዚህን ትክክለኛ ባየርስ ወይም ገዢዎች የት ነው የምናገኛቸው? አክቲቭ ባየርስ ልታገኙ የምትችሉባቸውን 3 ቦታዎችን ልጠቁማቸው። የመጀመሪያው ትሬድ ኪ ወይም ደግሞ አሊባባን ቼክ ማድረግ አለባቸው። እነዚህ ፕላትፎርሞች የተለየ ማጂክ አይፈጥሩላችሁም፣ ነገር ግን በትክክል መጠቀም ከቻላችሁ ይሰራሉ። እነዚህ ፕላትፎርሞች እናንተ እጃችሁ ላይ ያለውን እቃ ወይም ምርት ወይም ደግሞ ፕሮዳክት ፖስት እንድታደርጉ እድል ይሰጧቸዋል። ነገር ግን ፖስት አድርጋችሁ ወይ ደግሞ ሊስት አድርጋችሁ ብቻ ቁጭ አትበሉ። RFQ ወይም ደግሞ ሪኩዌስት ፎር ኩቴሽን ፊቸር ተጠቀሙ። ከዚያም ባየርስን ፊልተር አድርጉ። በኦሪጂን ሊሆን ይችላል፣ ኢትዮጵያን ኦሪጂን ወይም ደግሞ በምትልኩት እቃ መጠን ትራያል ወይም ሳምፕል ኦርደር ሲፈልጉ ባየርስን ፊልተር አድርጉ። እዚህ ላይ በጣም ዲቴል የሆነ ኩዌስችንስ የሚጠይቋቸው ከሆነ በአብዛኛው ኢምፖርተርስ ናቸው የሚሆኑት፣ ብሮከርስ ላይሆኑ ይችላሉ። እንደ ሳምፕል ትሬድ ኪ ላሳያቸው። የቢቱቢ ወይም ደግሞ የቢዝነስ ቱ ቢዝነስ ማርኬት ፕሌስ ነው። እዚህ ፕላትፎርም ላይ ስትገቡ እንደምታዩት የተለያዩ ፕሮዳክቶችን ታገኛላችሁ። እኛ ለምሳሌ የቡና ወይም የቲ ወይም ኮፊ ኢን ቲ የሚለውን እንምረጥ። እዚህ ጋር እንደምታዩት ኢትዮጵያን አረቢካ ግሪን ኮፊ የሚላለ እሱን ክሊክ ስናደረገው ዲቴል ይመጣልናል ማለት ነው። ይህ ሰፕላየር እንግዲህ ከኢትዮጵያኑ ሰፕላይ የሚያደርገው ፔመንት ሜቶዱን አስቀምጦልናል። ኤልሲ ነው። ትሬዲንግ ኤሪያስ ኢንተርናሽናል ማርኬት ነው። ሺፒንግ ኢንፎርሜሽን ኤፍኦቢ ነው። እዚህ ላይ ያስቀምጣቸው ኢንፎርሜሽን በጣም ወሳኝ ነው። ስለዚህ ጀማሪ ከሆናችሁ እያንዳንዱን ተርሞች ስለ ፔመንት ተርም እንዲሁም ስለ ኢንኮ ተርም በትክክል መረዳት ይኖርባቸዋል። ስለዚህ የሰፕላየር እቃውን አስቀምጧል፣ እዚህ ጋር ፖስት አድርጓል። የሚፈልግ ባየር ካለ እዚህ ጋር መጥቶ ኮንታክት ያደርገዋል ማለት ነው። እናንተም በዚህ መንገድ ነው እቃችሁን ፖስት ማድረግ ትችላላችሁ ወይም ምርታችሁን ፖስት ማድረግ ትችላላችሁ። የእናንተ ምርት የሚፈልግ ባየር ሲመጣ ቀጥታ ኮንታክት ያደርጋቸዋል ማለት ነው። ሁለተኛው በጣም መጠቀም ያለባችሁ ፕላትፎርም ሊንክዲን ነው። ይህም ፕላትፎርም ለዳይሬክት ሴልስ አይደለም የምንጠቀመው፣ ነገር ግን የተለያዩ ኢንተርናሽናል ፕሮፌሽናልስን የምናገኝበት ትልቅ ፕላትፎርም ነው። ይህም ፕላትፎርም እንዴት መጠቀም እንደምትችሉ ላሳያችሁ። ፕላትፎርሙ ይህን ይመስላል። ስለዚህ ጋር የምትፈልጉት የተለያየ ሮል ያላቸውን ኢንተርናሽናል ፕሮፌሽናልስ ነው ማለት ነው። ለምሳሌ ሰፕላይ ቼን ዳይሬክተር ብላችሁ እዚህ ጋር የሚያመጣላችሁ የተለያዩ ሰዎች አሉ። ከነዚህ ውስጥ ወደ ዱባይና ዩሮፕ ውስጥ የሚሰሩ ሰዎችን ፈልጋችሁ ኮኔክት ማድረግ ትችላላችሁ፣ ፎሎ ማድረግ ትችላላችሁ። ፕሪሚየም የምትጠቀሙ ከሆነ ደግሞ ቀጥታ ሜሴጅ መላክ ትችላላችሁ ማለት ነው። ነገር ግን የመጀመሪያ ሜሴጃችሁን ስትልኩ እንደ ኢትዮጵያን ትሬደር ለመተዋወቅ እንጂ ለሴልስ አይሆኑም ማለት ነው። ሶስተኛው ደግሞ አሶሲዬሽንስ ወይም ደግሞ ማህበራት ናቸው። ብዙ የውጭ ሀገር ገዢዎች በእነዚህ አሶሲዬሽንስ በኩል ይገዛሉ። ኢትዮጵያ ውስጥ እንደ ኢትዮጵያን ፐልስስ ኦይል ሲድስ ኤንድ ስፓይስስ ፕሮሰሰርስ ኤክስፖርተርስ አሶሲዬሽን ያሉ የተለያዩ ድርጅቶች ወይም ኦርጋናይዜሽንስ አሉ። እነዚህ ድርጅቶች ትሬድ ኢቨንት ያዘጋጃሉ፣ እንዲሁም ደግሞ አልፎ አልፎ ሜምበሮቻቸውን ቀጥታ ከኢንተርናሽናል ባየርስ ጋር ያገናኛሉ። በዚህ ፕላትፎርም በቀላሉ ታማኝነትን ማግኘት ትችላላችሁ። አሁን ደግሞ ባየርስን አግኝታችሁ ምን አይነት ሜሴጅ ብትጽፉ ቶሎ ምላሽ ልታገኙ እንደምትችሉ ወይም ደግሞ ፕሮፌሽናሊ ምን አይነት ሜሴጅ መጻፍ እንዳለብን ነው ያለን። የመጀመሪያው መልእክታችሁ ፈርስት ኢምፕሬሽን ነው። ስለዚህ እሱ ላይ በጣም መጠንቀቅ አለባችሁ። አጭር፣ ፕሮፌሽናል እና ኮምፕላያንስ ላይ ትኩረት ያደረገ መሆን አለበት። ባየርስ ብዙ ጊዜ ኢግኖር የሚያደርጉትን አጠቃላይ የዋጋ ዝርዝር መላክ ላይ ትኩረት አታድርጉ። እንዴት መጻፍ እንደምትችሉ ሳምፕል ላሳያችሁ። በመጀመሪያ የምትጽፉት ሰብጀክቱን ወይም ደግሞ ርዕሱን ነው። ለምሳሌ በዚህ ምሳሌ መሰረት ኢትዮጵያን ተርመሪክ ፕሮዳክት ስፔሲፊኬሽን ኤንድ 2025
አቬይላቢሊቲ ግሬድ 1 የሚለው። ስለዚህ እቃችሁ የኢትዮጵያ እርድ ነው። ፕሮዳክት ስፔሲፊኬሽኑ ያላችሁንና የምታቀርቡትን ፕሮዳክት ወይም ምርት ግሬድ ወይም ደግሞ የጥራት ደረጃውን ትጽፋላችሁ ማለት ነው። ሁለተኛው ደግሞ ኦፈር ነው። ስለምታቀርቡት ምርት ስፔሲፊኬሽን የምትናገርበት ቦታ ነው። ከላይ ላይ የሆኑ ምሳሌ እንደዚህ መጻፍ ትችላላችሁ። ሪሶርስ ክሊን ድራይድ ፕሮዳክት 500 kg ትራያል ኦርደር አቬይላብል ፓክኒንግ 25 kg ፒፒ ቦክስ ኤፍኦቢ ጅቡቲ። እዚህ ላይ ኢንኮተርም ኤፍኦቢ ሴፍ ፋርምላቸውን ኢንኮተርሞችን ሜንሽን ማድረግ እንዳትረሱ። ምክንያቱም አንደኛ የባየርና የሴለርን ሬስፖንሲቢሊቲ የሚወስኑት እነዚህ ተርሞች ናቸው። ከዚህም ባሻገር ደግሞ ፕሮፌሽናል የሆነ የአጻጻፍ ስልት ነው። ሶስተኛ ፕሩፍ ወይም ደግሞ ማረጋገጫችሁ ነው። ከላይ ባየነው ኤግዛምፕል መሰረት እንደዚህ ማለት እንችላለን። አታችድ ኢዝ አወር ዲቴይልድ ፕሮዳክት ስፔሲፊኬሽን ሞይስቸር ፒዩሪቲ ከለር ኤንድ አወር አቬይላብል ሰርቲፊኬሽን ሊስት። ስለዚህ እዚህ ላይ እነዚህን ሰርቲፊኬሽኖችና የሚያስፈልጉ እያንዳንዱ ዲቴይል ስፔሲፊኬሽን አታች ታደርጋላችሁ ማለት ነው። የመጨረሻ ኮል ቱ አክሽን ነው። እናንተን ኮንታክት እንዲያደርጓችሁ የምትጋብዙበት ቦታ ነው። እንደዚህ ማለት ትችላላችሁ። ፕሊዝ ሌት አስ ኖው ኢፍ ትራያል ኳንቲቲስ ኦር ፉል ስፔሲፊኬሽን ሺት ኢዝ ኦፍ ኢንተረስት። ይሄ የሙከራ ጭነቶችን ወይም ደግሞ የፕሮዳክታችሁ ወይም የምርታችሁን ሙሉ መረጃ ማግኘት ከፈለጉ ኮንታክት እንዲያደርጓችሁ የምትጋብዙበት ፓርት ነው። እዚህ ላይ ግባችሁ የሚሆነው ውይይታችሁን ከዋጋ ወደ ጥራትና ወደ ኮምፕላያንስ ማሸጋገር ነው። የስፓይስ ኤክስፖርት ለመጀመር የግድ የሚያስፈልጋችሁን ሪኳየርመንት ልንገራችሁ። ይህ ለስፓይስ ብቻ ሳይሆን ለሁሉም የአግሪካልቸር ፕሮዳክትስ ጭምር ነው። ኤስፒኤስ ወይም ሳኒታሪ ኤንድ ፋይቶሳኒታሪ ሲባል ሰምታችን ሊሆን ይችላል። ኤስፒኤስ የምግብና የግብርና ውጤቶች ሴፍ መሆናቸውን የሚያረጋግጥልን ሰርቲፊኬት ነው። ኤስፒኤስ ሰርቲፊኬት ለማግኘት አትሊስት እነዚህ ነገሮች ቼክ ይደረጋሉ። ፔስት ወይም ሌላ ዲዚዝ አለመኖሩ ምርቱ ላይ፣ ሴፍ ሞይስቸር ሌቭል አለው የለው የሚለውን ቼክ ይደረጋል። ሃርምፉል ኬሚካል ወይም አፍላቶክሲን አለመኖሩ፣ እንዲሁም ፕሮፐር ሃንድሊንግና ፓኬጂንግ ኮንሲደር ይደረጋል። ይህን ሰርቲፊኬት ኢሹ የሚያደርገው ሚኒስትሪ ኦፍ አግሪካልቸር ነው። ምርቶችን ወደ አውሮፓ፣ ሚድል ኢስትና ዩኤስኤ ኤክስፖርት ለማድረግ የግድ አስፈላጊ ዶክመንት ነው። ወደ እነዚህ ሀገራት ያለዚህ ዶክመንት ብትልኩ ካርጓችሁ ሪጀክት ሊደረግ ይችላል። ፔመንት ሊዘገይባችሁ ይችላል። ዘወርስ ኬዝ ደግሞ ሺፕመንታችሁ ከነጭራሹ ብሎክ ሊደረግ ይችላል። ኢንተርናሽናል ባየርስ በተለይ ደግሞ ዩሮፕ ውስጥ ያሉ ስለ ፉድ ሴፍቲ በጣም ኬር ያደርጋሉ። ቅድም እንደነገርኳችሁ በሺፕመንት ሌቭል በጣም አስፈላጊው ሰርቲፊኬት ፋይቶሳኒታሪ ሰርቲፊኬት የሚባለው ነው። ኢሹ የሚደረገው በኢትዮጵያን አውቶሪቲስ ነው። ይህን ሰርቲፊኬት መያዛችሁ የእናንተ እቃ ከፔስትና ከፕላንት ዲዚዝ ነፃ መሆኑን ያረጋግጣል። እንደ ማርኬት ሁኔታ ደግሞ ገዢዎች የላብ ቴስት ሪዛልት እንዲሁም ፕሮዳክት ስፔሲፊኬሽን ሺት ሊጠይቋችሁ ይችላሉ። ኢንተርናሽናል ባየርስ ይህን ነገር እንደተረዳችሁት ካወቁ ከእናንተ ጋር በቁም ነገር ወይም ሲሪየስሊ ቢዝነስ ለመስራት ያስባሉ። ጥሩ ዜና ደግሞ ኢትዮጵያ ውስጥ ኢፋይቶ ሲስተም የሚባል አዲስ ሲስተም ተጀምሯል። ስለዚህ እናንተም ኦንላይን ማመልከት ትችላላችሁ። ይህን ሰርቲፊኬት ማግኘት ትችላላችሁ። ከዛም በላይ ደግሞ ፕሮሰሱን ፈጣን፣ አስተማማኝና ቀልጣፋ ያደርገዋል። እናንተም እንግዲህ ኢንተርናሽናል ለምታወሩት ባየር ይህን ሲስተም እንደምትጠቀሙ ብትነግሩት በቀላሉ እምነትን ማግኘት ትችላላችሁ። የስፓይስስ ወይም ደግሞ የቅመማ ቅመሞች ኤክስፖርት ፋስት ማኒ አይደለም፣ ነገር ግን ፕሮግሬሲቭሊ የሚያደግና በጣም ወሳኝ የሆነ የቢዝነስ ሞዴል ነው። በተለይ ኤክስፖርትን ለመጀመር እያሰባችሁ ላላችሁ ሰዎች ከዚህ ብትጀምሩ መክራችኋለሁ። አንድ ፕሮዳክት ምረጡ፣ ሶርሲንግን አንደርስታንድ አድርጉ፣ ፕሮፌሽናሊ ኮሚኒኬት አድርጉ። በመጨረሻም ሪስፔክት ኮምፕላያንስ። ጀማሪዎችን ለማገዝ የገዢን ተደራሽነት መዋቅርና የመሰረታዊ ተገዥነቱን ኮምፕላያንስ ግንዛቤ የሚሸፍን አጭር መመሪያ አዘጋጅቼላችኋለሁ። የቴሌግራም ቻናል ላይ ማግኘት ትችላላችሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ስለ ኢምፖርትና ኤክስፖርት ተጨባጭ የሆኑ ስቴፕ ባይ ስቴፕ ጋይድላይንስ እናቀርባለን። ቤተሰብ ለመሆን ሰብስክራይብ አድርጉ። ማንኛውም አይነት ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ሳምንት።